ያው እንደሚታወቀው ያው እኛ የሆነ ደብረ ሲና ላይ ግዳጅ ወጥተን ነበር። ከዛ ደፈጣ የወጡ ልጆች ነበሩ እና ሁለቱም ኦሮሞ ናቸው ማለት ነው። ምንም የማያውቅ 12 ዓመት ልጅ ድሃ ነው ልጁ። እንጨት እየፈለጠ ነው። እንጨት ፈልጦ ሽጦ ለመብላት ነው። ከዛ ጫካ ውስጥ ልጁና ብለው ገለው ምላሱን ቆርጠው እጁን ቆርጠው ከዛ ጥለው ጫካ ውስጥ መጡ። ከዛ እናቱ ደብረ ሲና የሆነ ትምህርት ቤት ውስጥ ነበርን። ከዚያ መጣች ማለት በዚህ አካባቢ መከላከያ ነበረ እና ልጄን መከላከያ ምናልባት አስሮብኝ ከሆነ ብላ ስመጣ አረ ልጁን አላየንም ብሎ ልጁ በሶስተኛው ቀን ጫካ ውስጥ ወርቆ ተገኘ። ከዚያ ሲከድ ልጁን በቃ ያላልን በቃ ሰው ከሞተ ለምን አልፎት አይሄድም? እጁን ቆርጦ ራሱን ቆርጦ ዘረኝነት ማለት ነው። ከዚያ እነዚያ ሁለቱ ልጆች ታሰሩ ማለት ነው። ሁለቱም ኦሮሞ ናቸው። ከዚያ ታሰሩ። ከዛ አንዱ መልሰው አስገቡ፣ አንዱን ወደ ሀገር ቤት ላኩ። ይሄና እሺ ለአማራ ህዝብ ነው ኢትዮጵያ ለአማራ ህዝብ ነው እያገለገለ ያለ። ከዚያ ውስጥ ያለ አማራ ምንድን ነው የሚሰማው? ማለት እኛ አማራ ነን፣ እኛ አማራ ሆነን ለኢትዮጵያ እያልን አማራ እየተገደለ ሳይ እኔ ለኢትዮጵያ አይደለም ኢትዮጵያ በቃ ምንም ይሄ ነገር ይሄ ስራ ማለት ነው ይሄ እንዳለ በቃ አያስፈልግም ማለት ነው። መከላከያ ውስጥ ሲጀመር የአማራ ወታደር የሆነ ነገም ዛሬም ይመጣን ወደ ፋኖ ይገባል ማለት ነው። ምክንያቱም አማራ እየተገደለ ስለሆነ ነገም ዛሬም እና ይሄ ነው ያለኝ ሐሳብ ይሄ ነው። ዝሮ ዝሮ አጨርሻለሁ።